Hello everyone, this is Teddy from Teddy Family. Today we're going to talk about the use of get. ዛሬ ደግሞ የጌትን አጠቃቀም እናያለን። There are many uses of get. በጣም ብዙ አጠቃቀሞች አሉት but main ways የምንላቸውን ከኔ ጋር እናያለን። The first get receive ወይም መቀበል የሚለውን ትርጉም ሰጥቶ ያገለግላል። I get gifts on my birthday. ልደቴ ላይ ስጦታዎች እቀበላለሁ ማለት እንችላለን። በፓስት ሲሆን ደግሞ I got gifts yesterday ማለት እንችላለሁ። The second get become ነው መሆን ወይም የሆነ መምጣት ነው። I can say I get tired ይደክመኛል or I'm getting tired እየደከመኝ ነው ብለን ደግሞ መናገር እንችላለን። get arrive የሚል ወይም መድረስ የሚል ሶስተኛ አገልግሎትና ትርጉም አለው። I get home at 8 p.m. ቤቴ 8 ሰዓት ላይ ወይም ከምሽቱ 2 ሰዓት ላይ ደርሳለሁ እንደማለት ነው። የመጨረሻው get bring ወይም ማምጣት ማለት ነው። ኤግዛምፕል please get me a glass of water እባክህ ብርጭቆ አምጣልኝ እያልን በአራቱ ወሳኝ መንገዶች ጌትን መጠቀም እንችላለን። Thank you very much. Bye bye.